ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ በአዲሱ ሲስተም ፓስፖርት እድሳት እንዴት ቀጠሮ እንደምናስይዝ እናያለን። መጀመሪያ ብሮሰር ከከፈታችሁ በኋላ immigration.gov.et ብላችሁ ሰርች አድርጉ። አዲሱ ዌብሳይት ይህንን ይመስላል። ከላይ ሎጊን ኦር ሬጅስተር የሚለውን ክሊክ እናደርጋለን። ከዚህ በፊት ሬጅስተር አድርገን ከሆነ ዩዘር ኔም እና ፓስወርድ በማስገባት ሎጊን እናደርጋለን። አዲስ ከሆነን ደግሞ ሳይን አፕ ናው የሚለውን ክሊክ እናደርጋለን። ከዛ እዚህ ቦታ በመምጣት የራሳችንን ዩዘር ኔም ክሬት እናደርጋለን። እንደ ዩዘር ኔም የመጀመሪያ ስማችሁን መጠቀም ትችላላችሁ። ከዛ ኮንቲኒው የሚለውን ክሊክ አድርጉ። እዚህ ቦታ ላይ 9 ብላችሁ በመጀመር ስልክ ቁጥራችሁን አስገቡ። ከዛ ኮንቲኒው የሚለውን ክሊክ አድርጉ። ባለ 6 ዲጂት ኦቲፒ ስልካችሁ ላይ ይላካል። ኦቲፒው ኤክስፓየር የሚያደርገው ከ15 ደቂቃ በኋላ ነው። ስለዚህ ጠብቃችሁ ስልካችሁ ላይ ሲገባ እዚህ ቦታ ላይ ያስገቡ። ከዛ ኮንቲኒው የሚለውን ክሊክ አድርጉ። ከዛ ኢሜይል በማስገባት ኮንቲኒው የሚለውን ክሊክ አድርጉ። አሁን ደግሞ ኦቲፒ ኢሜይል ላይ ይላክላችኋል። ኢሜይላችሁ ጋር በመሄድ ኦቲፒውን ኮፒ በማድረግ እዚህ ቦታ አስገቡ። ከዛ ኮንቲኒው የሚለውን ክሊክ አድርጉ። የትውልድ ቀናችሁን እዚህ ቦታ ላይ ሙሉ። ስትሞሉ በግሪጎሪያን ወይም በኢትዮጵያ ካላንደር አድርጋችሁ መሙላት ትችላላችሁ። በትክክል ከመረጣችሁ በኋላ ኮንፊርም የሚለውን ክሊክ አድርጉ። ከዛ ኮንቲኒው የሚለውን ክሊክ አድርጉ። አሁን ደግሞ እዚህ ቦታ ላይ ክሊክ በማድረግ የራሳችሁን ፓስወርድ ክሬት አድርጉ። ፓስወርዱ ከ8 ካራክተር በላይ መሆን አለበት። እንዲሁም በትንሹ አንድ ካፒታል ሌተር፣ አንድ ስሞል ሌተር፣ አንድ ቁጥር እና አንድ ሲምቦል መያዝ አለበት። የሞላችሁትን ፓስወርድ ደግማችሁ እዚህ ቦታ ላይ ያስገቡ። ከዛ ኮንቲኒው የሚለውን ክሊክ አድርጉ። በዚህ ሁኔታ አካውንት ክሬት አድርገናል። አሁን ሪዳይሬክት ቱ ፕሮፋይል ፔጅ የሚለውን ነክተን ፕሮፋይላችንን ኤዲት ማድረግ እንችላለን። ካልፈለግን ደግሞ ጎ ቱ ዘ ፖርታል የሚለውን ክሊክ በማድረግ ቀጥታ ቀጠሮ ወደ ማስያዝ ሂደት መሄድ እንችላለን። ሪዳይሬክት ቱ ፕሮፋይል ፔጅ የሚለውን ክሊክ አድርገን እንየው። ዩዘር ኔም የሚል ቦታ በማምጣት ቅድም የሞላነውን እናስገባለን። እንዲሁም ፓስወርድ እናስገባለን። ከዛ ሎጊን የሚለውን ክሊክ እናደርጋለን። ኦቲፒ የምንቀበልበት ኢሜይል ወይም ስልክ ቁጥር መምረጥ እንችላለን። ከዛ ሴንድ ኦቲፒ የሚለውን ክሊክ እናደርጋለን። ኦቲፒ ስልክ ላይ ይላክልናል። ያንን ኦቲፒ ኮፒ በማድረግ እዚህ ቦታ እናስገባለን። ከዛ ኮንቲኒው የሚለውን ክሊክ እናደርጋለን። ፕሮፋይላችን ይህንን ይመስላል። እዚህ ቦታ ላይ በመምጣት የራሳችንን ኢንፎርሜሽን መሙላት እንችላለን። ፈርስት ኔም የሚል ቦታ ላይ የመጀመሪያ ስማችንን በእንግሊዝኛ እንሞላለን። ፋዘርስ ኔም የሚል ቦታ ላይ ደግሞ የአባታችንን ስም በእንግሊዝኛ እንሞላለን። ከዛ ላስት ኔም ላይ በመምጣት የአያታችንን ስም በእንግሊዝኛ እንሞላለን። አሁን ደግሞ በእንግሊዝኛ የሞላነውን ደግመን በአማርኛ እንሞላለን። ዝቅ ብለን ጾታን እንመርጣለን። ከዛ የልደት ቀን እንሞላለን። ሪጅን ኦፍ በርዝ ጋር በመምጣት የተወለድንበትን ክልል እንመርጣለን። ከዛ ፕሌስ ኦፍ በርዝ ላይ የትውልድ ቦታ እናስገባለን። የትውልድ ቦታ ፓስፖርት ላይ ስለሚጻፍ በትክክል መሙላት አለባችሁ። የልደት ሰርቲፊኬት ቁጥር እዚህ ቦታ ላይ ማስገባት ትችላላችሁ። ከዛ ስራችሁን ምረጡ። በመቀጠል የትዳር ሁኔታችሁን ምረጡ። አይ ከለር የሚለውን ብላክ ምረጡ። እንዲሁም ሄር ከለር የሚለውን ብላክ ምረጡ። ከዛ ሴቭ የሚለውን ክሊክ አድርጉ። በዚህ ሁኔታ ፕሮፋይላችሁን መሙላት ትችላላችሁ። በተጨማሪም አድሬስ እና ኮንታክት ማስገባት ትችላላችሁ። ይሄንን ከጨረሳችሁ በኋላ ሆም የሚለውን ክሊክ አድርጉ። ከዛ ጌት ስታርትድ የሚለውን ክሊክ አድርጉ። አሁን አፕላይ ፓስፖርት የሚለውን ክሊክ አድርጉ። ሁለት አማራጮች አሉ። አዲስ ፓስፖርት አፕላይ የምታደርጉ ከሆነ የመጀመሪያውን ትመርጣላችሁ። ከዚህ በፊት ፓስፖርት ኖራችሁ ግን ከጠፋባችሁ፣ ከተበላሸ፣ ኤክስፓየርድ ካደረገ እና ኢንፎርሜሽኑን አፕዴት ማድረግ ከፈለጋችሁ ሁለተኛ ላይ ያለውን ክሊክ አድርጉ። ተርምስ ኤንድ ኮንዲሽንስ አለው። ስለዚህ እነዚህን በማንበብ ዝቅ ብላችሁ አይ አክሰፕት የሚለውን ክሊክ አድርጉ። ከዛ ኔክስት የሚለውን ክሊክ አድርጉ። ፓስፖርቱን የሚፈልግ ሰው ከ18 ዓመት በላይ ከሆነ አዳልት የሚለውን ምረጡ። ከ18 በታች ከሆነ ደግሞ ቻይልድ የሚለውን ምረጡ። ሪዝን ኦፍ ኢሹ ጋር በመምጣት ለምን አፕላይ እንደምታደርጉ ምረጡ። ጊዜው ካለፈበት ዶክመንት ኤክስፓየርድ የሚለውን ትመርጣላችሁ። ከጠፋባችሁ ሎስት የሚለውን ትመርጣላችሁ። ፓስፖርቱ ከተበላሸባችሁ ደግሞ ዳሜጅን የሚለውን ትመርጣላችሁ። እንደ ስም፣ እድሜና አድራሻ የመሳሰሉትን ለማስተካከል ከፈለጋችሁ ፐርሰን ዲቴይል ኮሬክሽንስ የሚለውን ትመርጣላችሁ። እንዲሁም ገጽ ካለቀባችሁ ደግሞ የመጨረሻውን ፓስፖርት ፔጅ ራን አውት የሚለውን ትመርጣላችሁ። እኔ አፕላይ የማደርግለት ሰው ፓስፖርቱ ጊዜ ስላለፈበት ዶክመንት ኤክስፓየርድ የሚለውን እመርጣለሁ። ከዛ ኔክስት እናደርጋለን። አይዲ ታይፕ እዚህ ቦታ ላይ ክሊክ አድርገን እንመርጣለን። የቀበሌ መታወቂያ ካለን ሬሲደንት አይዲ የሚለውን እንመርጣለን። ካልሆነ የበፊቱን ፓስፖርት በመጠቀም አፕላይ ማድረግ እንችላለን። የመስሪያ ቤት መታወቂያ ካለን ደግሞ ገቨርንመንት አይዲ የሚለውን መርጠን አፕላይ ማድረግ እንችላለን። እንዲሁም ናሽናል አይዲ ካለን ፋይዳ ነምበር የሚለውን በመምረጥ በሱ አፕላይ ማድረግ እንችላለን።
ከዛ ቁጥሩን እዚህ ቦታ ላይ ያስገቡ። የመጀመሪያ ስማችሁን በእንግሊዘኛ አስገቡ። ከዛ የአባታችሁን ስም በእንግሊዘኛ አስገቡ። እንዲሁም የአያታችሁን ስም በእንግሊዘኛ አስገቡ። አሁን ደግሞ በአማርኛ ደግማችሁ አስገቡ። ጾታ ምረጡ። ከዛ የትውልድ ቀን አስገቡ። ትውልድ ቀን፣ ወርና ዓመተ ምህረት ከመረጣችሁ በኋላ ኮንፈርም የሚለውን ክሊክ አድርጉ። ከዛ ሪጅን ኦፍ በርዝ ጋር በመምጣት የተወለዳችሁበትን ክልል ምረጡ። ፕሌስ ኦፍ በርዝ ላይ የትውልድ ቦታ አስገቡ። ፕሌስ ኦፍ በርዝ በትክክል ማስገባታችሁን እርግጠኛ ሁኑ። ምክንያቱም ደግሞ እዚህ ቦታ ላይ ያስገባችሁት በኋላ ፓስፖርታችሁ ላይ ፕሪንት ስለሚደረግ ነው። በርዝ ሰርቲፊኬት ነምበር ማስገባት ግዴታ አይደለም። ካስገባችሁ ግን 17 ዲጂት መሆን አለበት። ብዙ ጊዜ የልደት ምስክር ወረቀታችሁ ላይ ያለው ግን 16 ዲጂት ቁጥር ነው። እንዲህ ሲሆንባችሁ ከፊት 0 መጨመር ትችላላችሁ። ኦኩፔሽን ጋር በመምጣት ስራ ምረጡ። ከዛ የትዳር ሁኔታችሁን እዚህ ቦታ ላይ በመምጣት ምረጡ። አግብታችሁ ከሆነ የጋብቻ ሰርቲፊኬት ማስገባት አለባችሁ። ኢሚግሬሽን አፕዴት ያደረገው አንዱ ነገር ይሄ ነው። በፊት ዝም ብለን ነበር መርጠን የምናልፈው። አሁን ግን ትዳር ካላችሁ የጋብቻ ሰርቲፊኬት ስለሚጠየቅ ቀድማችሁ ማዘጋጀት አለባችሁ። ሌሎቹም ባለበት ትተን ኔክስት የምለውን ክሊክ እናደርጋለን። አሁን ደግሞ መኖሪያ አድራሻ እናስገባለን። ሪጅን እንመርጣለን። ከዛ ዞን እንመርጣለን። በመቀጠል ወረዳ እንመርጣለን። ቀበሌ መዝለል እንችላለን። ሲቲ የሚለው ጋር በመምጣት ከተማችንን ማስገባት አለብን። ከዛ ሆም አድሬስ አስገቡ። ከጨረሳችሁ በኋላ ኔክስት የሚለውን ክሊክ አድርጉ። ሞባይል ነምበር የሚለው ጋር በመምጣት ስልካችሁን አስገቡ። ከዛ ኢሜይል አድሬስ አስገቡ። ስትጨርሱ ኔክስት የሚለውን ክሊክ አድርጉ። አሁን ደግሞ አሻራ የምትሰጡበትን ቦታ ትመርጣላችሁ። ካንትሪ ጋር በመምጣት ኢትዮጵያ የሚለውን ትመርጣላችሁ። ከዛ የሚቀርባችሁን ኢሚግሬሽን ኦፊስ ምረጡ። አሁን መደበኛ አገልግሎት ስለምንፈልግ ኖርማል ሰርቪስ የሚለውን እንመርጣለን። ከዛ አፖይንትመንት ዴት እንመርጣለን። ከዛ አሻራ መስጫ ቀን እንመርጣለን። ከዛ ኮንፊርም የሚለውን ክሊክ እናደርጋለን። ከዛ አሻራ የምንሰጥበትን ሰዓት እንመርጣለን። ስንጨርስ ኔክስት እናደርጋለን። ዶክመንት አፕሎድ ወደምናደርግበት ቦታ ወስዶናል። የመጀመሪያው ላይ የጋብቻ ሰርቲፊኬት እናስገባለን። ከዛ ሁለተኛ ላይ ኤክስፓየር ያደረገውን ፓስፖርት እናስገባለን። ስንጨርስ ኔክስት እናደርጋለን። የሞላችሁትን መረጃ እዚህ ቦታ ላይ ሪቪው ማድረግ ትችላላችሁ። የሚስተካከል ነገር ካለ ኤዲት የሚለውን ክሊክ በማድረግ ማስተካከል ትችላላችሁ። ሁሉም ነገር ትክክል መሆኑን ካረጋገጣችሁ በኋላ ዝቅ በማድረግ ኮንፊርም የሚለውን ክሊክ አድርጉ። አፕሊኬሽናችንን ሰሚት አድርገናል። ቀጣይ ክፍያ መፈጸም ነው። ክፍያ የምንፈጽመው በ3 ሰዓት ውስጥ ነው። በ3 ሰዓት ውስጥ ካልጨረሰን አፕሊኬሽናችን ካንስል ይደረጋል። ስለዚህ አፕላይ ስታደርጉ ይህንን ማሰብ አለባችሁ። ፕሮሲድ ቱ ፔይሜንት የሚለውን ክሊክ አድርጉ። በዚህ ሁኔታ የፔይሜንት ዲቴይል ያመጣልናል። አፕሊኬሽን አይዲ ወይም ኦርደር ኮድ ኮፒ እናደርጋለን። ከዛ ዝቅ በማድረግ ሪዳይሬክት ቱ ፔይ የሚለውን ክሊክ አድርጉ። ከነዚህ ውስጥ የሚመቻችሁን በመምረጥ ኮንቲኒው የሚለውን ክሊክ አድርጉ። ስለዚህ በዚህ ኦርደር ኮድ በመጠቀም ክፍያችሁን መፈጸም ትችላላችሁ። ክፍያ እስክትጨርሱ ድረስ አፕሊኬሽናችሁ ውስጥ ፔይመንት ኢን ፕሮግሬስ የሚለውን ታያላችሁ። ክፍያችሁን ከጨረሳችሁ በኋላ ፔይመንት ኮምፕሊትድ የሚለውን ታያላችሁ። ከጎኑ ደግሞ ፕሪንት አፕሊኬሽን ፎርም የሚል ይመጣላችኋል። ስለዚህ እሱ ላይ ክሊክ አድርጉ። ከዛ አፕሊኬሽናችሁን ዳውንሎድ በማድረግ ፕሪንት አድርጋችሁ አስቀምጡ። ይህንን አሻራ ለመስጠት ስትሄዱ ይዛችሁ መሄድ አለባችሁ። በዚህ ሁኔታ ለፓስፖርት እድሳት አፕላይ ማድረግ ትችላላችሁ። አፕላይ ለማድረግ ያስቸገራችሁ ወይም ያልተመቻችሁ ሰዎች በቴሌግራም አናግሩን። የቴሌግራም ዩዘር ኔም ዲስክሪፕሽን ስር አስቀምጥላችኋለሁ። እንዲሁም ስልክ በመደወል ልታናግሩኝ ትችላላችሁ። በተጨማሪም የቴሌግራም ግሩፕ ስላለን ከፓስፖርት ጋር የተያያዘ እንዲሁም ሌሎች ጥያቄዎች ካላችሁ እዛ ላይ በመጻፍ መጠየቅ ትችላላችሁ። ከዚህ ቪዲዮ እንደተማራችሁ ተስፋ አድርጋለሁ። ስለዚህ ቪዲዮውን ላይክ በማድረግ ብዙዎች ጋር እንዲደርስ አድርጉ። እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። በቀጣይ ቪዲዮ እስክንገናኝ ሰላም ነው።